ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል ፍሎሪያን ቨርትስን ለማስፈረም አዲሱ ክለብ ሆኖ ብቅ ብሏል። ማንቸስተር ሲቲ ነበር ከዚህ ተጫዋች ጋር ስሙ ሲያዝ እንደነበር የሚገለጸው። አሁን ላይ የእንግሊዙ ክለብ ሊቨርፑልም ፍሎሪያን ቨርትስን የማስፈረም ፍላጎት እንዳላቸው እየተገለጸ ነው። የመርሲሳይዱ ክለብ ሊቨርፑል የባየር ሌቨርኩዘኑን የመሃል ሜዳ ተጫዋች ነው ፍሎሪያን ቨርትስን ማስፈረም እንደሚፈልጉ ነው ይፋ ሆነው። ሊቨርፑል ተጫዋቹን ለማስፈረም ያለውን ፍላጎት ወኪሎቹን አግኝቶ በማነጋገር ማሳወቁን ነው ዘ አትሌቲክ ያስነብበው። ሊቨርፑል ተጫዋቹ ጀርመንና ባየር ሌቨርኩዘንን መልቀቅ ከፈለገ ለማስፈረም ፍላጎታቸውን ገልጸዋል ተብሏል። ይሁን እንጂ ፍሎሪያን ቨርትስ ክለቡን ለመልቀቅ መፈለግ አለመፈለጉ እስካሁን ድረስ የተረጋገጠ ነገር የለም። ከዚህ ተጫዋች ጋር ያለውን ነገር ለማጥራት ያክል በባየር ሌቨርኩሰን ነው አሁን ላይ እየተጫወተ የሚገኘው ተጫዋቹ እዛው በጀርመን ባየር ሚኒክ መፈረም ይፈልጋል የሚሉ መረጃዎች በተደጋጋሚ ይወጣሉ። ነገር ግን ክለቡ ደግሞ ባየር ሌቨርኩዘን ለቀጥታ ተቀናቃኛቸው ባየር ሚኒክ ይህንን ወሳኝ ተጫዋች መሸጥ አይፈልጉም ነው እየተባለ የሚገኘው። ስለዚህ በባየር ሚኒክ ላይ ከሆነ ዋጋውን ትንሽ ከፍ አድርገውበታል። ወይም ደግሞ ባየር ሚኒክ ይህንን ተጫዋች ማስፈረም የሚፈልግ ከሆነ ከሌሎች ክለቦች አንጻር እንግዲህ ከፍተኛ ገንዘብ እንደሚጠይቁት ነው እየተገለጸ የሚገኘው። በአንጻሩ ግን አሳልፈው መስጠት የሚፈልጉት ራቅ ላለ ክለብ ወይም ደግሞ በእንግሊዝ ፕሪሚየር ሊግ ለሚሳተፍ ቡድን አሳልፈው መስጠት ይፈልጋሉ እየተባለ ይገኛል። ፍሎሪያን ቨርትስን በተመለከተ እንግዲህ ባየር ሌቨርኩሰኖች የያዙት አቋም ይህንን ነው። ተጫዋቹ ደግሞ በተለይ ማክሰኞ አካባቢ ወደ እንግሊዝ መጥቶ ነበር የሚሉ መረጃዎችም በተደጋጋሚ እየወጡ ነው። ከማንቸስተር ሲቲ ጋር ወኪሎቹና እሱ ጭምር ንግግሮችን እንዳደረጉ ፋሲሊቲዎቹን እንደተመለከተ ጭምር የሚያሳዩ መረጃዎች ወጥተዋል። ከማንቸስተር ሲቲ ደግሞ ከፍተኛ ባለስልጣናት ጋርም ጭምር